ሰላም ጤና ይስጥልኝ የአዲስ ፔጅ ቻናል ተከታታዮች እንዴት እንደምንሰነበታችሁ። እንደሚታወቀው በዚህ ቻናል ስለ ኢትዮጵያ ሴኩሪቲስ ኤክስቼንጅ፣ ስለ ትሬዲንግ፣ ስለ ካፒታል ማርኬት እና በዚህ ውስጥ ስላሉ ዝርዝር መረጃዎችን የማካፈላችሁ ይሆናል። ዛሬ ስለ ብሮከርስ አካውንት ከኖርማል አካውንታችን ወይም ደግሞ በየሰፈራችን ከምንከፍተው የባንክ አካውንት በምን ይለያል የሚለውን የምነግራችሁ ነው የሚሆነው። እንዴት ስንከፍታለን የሚለውን ላሳውቃችሁ ወድጃለሁ። ይህ ብሮከርስ አካውንት ወይም ደግሞ ኢንቨስትመንት አካውንት ከመጀመሪያ ከኖርማሉ ስንነሳ ኖርማል አካውንቶቻችን ኢትዮጵያ ላይ ባሉ 30 የሚጠጉ ባንኮች ላይ ሄደን የምንከፍተውን አካውንት እንደዛ አይነት አካውንት አይደለም። ይህ አካውንት ዳይሬክትሊ እኛ ሂደን ፊዚካሊ ዳይሬክትሊ የምንከፍተው፣ እንዲያውም አሁን እየዘመነ ስለመጣ በተለያዩ በባንኮች ሞባይል አፕሊኬሽን በተለያዩ ዌብሳይቶቻቸው ኦንቦርድ ተደርጎ አካውንት እኛ ራሳችን ዳታ ኢንትሪው ሞልተን እንከፍታለን። ነገር ግን የብሮከርስ አካውንት ወይም ደግሞ የኢንቨስትመንት አካውንታችን እንደዚህ አይነት አይደለም። ነገር ግን የማመሳሰለው ነገር አንዱ ሂደን አካውንት ስንከፍት ኖርማል ባንኮች ላይ የተለያዩ ፕሮዳክቶች አሉ። ለምሳሌ ሴቪንግ አካውንት ስንከፍት የተርም ዲፖዚት ሊሆን ይችላል፣ ፊክስድ ዲፖዚት የምንለው የሴቶች፣ የወጣቶች የተለያየ በሚል በተለያየ ኢንተረስት እንከፍታለን። እንዲሁም ደግሞ ብድር ስንወስድ የምንከፍተው አካውንት አለ። ይሄ ሁሉ የሚሆነው ሲስተም ላይ ነው፣ የባንኩ ሲስተም ላይ ማለት ነው። ልክ ይሄንን ካልኩ የብሮከርስ አካውንት ወይም ደግሞ የኢንቨስትመንት አካውንታችን የሚከፈትበት ሲስተም ይኖራል። ያንን የሚያስተዳድረው አካል ይኖራል። ከዛም ደግሞ በመካከል ላይ ብሮከርስ ምንላቸው እኛን አግዘውልን እኛን ዳይሬክትሊ ይሄንን ሲስተም አክሰስ ማድረግ ስለማንችል ይህ ሲስተም CSD ይባላል። በብሔራዊ ባንክ የሚተዳደር ነው ማለት ነው። የመንግስት ግምጃ ቤቶችን፣ የትሬዠሪ ቢልስ ምንላቸውን፣ የካምፓኒዎችን ኢኩዊቲ ሸሮችን ማለት ነው። እንዲሁም ደግሞ የተለያየ ካምፓኒዎች ዴት ብድር ሲፈልጉ ከህዝቡ እንደምታውቁት ባንኮች ለባለሀብቶች፣ ለነጋዴዎች ብድር ይሰጣሉ። ኮሌክት ያደረጉትን ሴቪንግ ላይ ያለውን የሰዎችን ዲፖዚት ያደረጉትን ገንዘብ ለነጋዴዎች በመስጠት ትርፍ ያገኛሉ ማለት ነው። በዚህ መንገድ ብድር ያበድራሉ፣ ካምፓኒዎች ይበደራሉ ማለት ነው። ይሄ የኢትዮጵያ ካፒታል ማርኬት አንድ ጥቅሙ ካምፓኒዎች ከባንክ በትልቅ ኢንተረስት እንዲሁም ደግሞ ኢቭን እንደዛም ሆኖ ብድር የማያገኙበት ሁኔታ አለ። እንደዛ ከሚሆን በተለያየ መንገድ ሊስትድ ከሆኑ በኋላ ካምፓኒያቸው ከተጠና በኋላ በኢትዮጵያ ካፒታል ማርኬት ብድር ከማህበረሰቡ ከኮሚኒቲው ይሰበስባሉ ማለት ነው። እኛ ዳይሬክትሊ ለካምፓኒዎች ብድር የምንሰጥበት ዴት አካውንት፣ ኢኩዊቲ አካውንት፣ የተለያዩ አካውንቶች ፕሮዳክቶች አሉ እዚህ CSD ሲስተም ላይ ማለት ነው። እንደምታውቁት የአንድ ካምፓኒ ሼር ከሆነ ሼር ሊስት አድርጎ ከሆነ አንድ ካምፓኒ ለምሳሌ አሁን ላይ ካሉ 5 ካምፓኒዎች ውስጥ አዋሽ ባንክ፣ ኢትዮ ቴሌኮም፣ አባይ ባንክ፣ ገዳ እንዲሁም ደግሞ ወጋገን ባንክ ሊስት ተደርገዋል። እነዚህ ሼራቸው ከዚህ ቀደም በሰርቲፊኬት ከተቋሞች ውስጥ የነበረ ሲሆን አሁን ግን ዲማቴሪያላይዝ ተደርጎ ወደ ኤሌክትሮኒክስ መንገድ ተቀይሮ CSD የሚባለው ሲስተም ብሔራዊ ባንክ በሚያስተዳድረው ሲስተም ውስጥ ነው ያለው። ስለዚህ አሁን ላይ ሰርቲፊኬት የለም፣ የተለያየ ነገር የለም፣ ጀስት ኢን ኤሌክትሮኒካል ፎርም የተቀመጠ ነው። ስለዚህ ከሴኩሪቲ ከተለያየ ኢሹ አንጻር ዳይሬክትሊ ፐብሊካሊ አክሰስብል አይደለም ማለት ነው። ስለዚህ ላይሰንስድ የሆኑ በኢትዮጵያ ካፒታል ማርኬት ላይሰንስድ የሆኑ ሰርቪስ ፕሮቫይደሮች አሉ። ኢንቨስትመንት ባንኮች፣ ማርኬት ዲለርስ
የተለያዩ ፍቃዶች ለምሳሌ በኖርማል ባንኮች ሲመጣ በምናውቀው በቀላሉ ለማስረዳት ለምሳሌ IFB ኢንተረስት ፍሪ ባንክ ወይም ኢስላሚክ ባንኪንግ አለ፣ ላይሰንስ ለብቻው ነው። ኮንቬንሽናል ባንኪንግ ለብቻው ነው። ማይክሮ ፋይናንስ ሰርቪስ የሚሰጡ አሉ። ብሔራዊ ባንክ ለነዚህ ፍቃድ ሲሰጥ በሚሰጡት ዘርፍ በሚሰጡት አገልግሎት ላይ ተመስርቶ ልክ ካፒታል ማርኬትም የኢትዮጵያ ካፒታል ማርኬት ኢሲኤምኤ የምንለው ፈቃድ ሲሰጥ በሚሰጡት አገልግሎት የተለያዩ መለኪያዎችንና ሪኳየርመንቶችን ባሟሉበት ይሆናል ማለት ነው። ስለዚህ እነዚህ ሰርቪስ ፕሮቫይደሮች ሞስትሊ ሁሉም ብሮከርስ አካውንት ለደንበኞቻቸው መክፈት ይችላሉ። ስለዚህ እኛ የምንከፍተው ከነዚህ ሰዎች ነው ማለት ነው። አሁን ላይ በኖዋይ አፕሊኬሽን የኢትዮጵያ ሴኩሪቲስ ኤክስቼንጅ በሰጠው በዚህ ኖዋይ አፕሊኬሽን ላይ ተጠቅመን ኢንቨስት ልናደርግባቸው ብሮከሮቻችንን በዛ መርጠን አሁን ላይ 8 9 10 እየደረሱ ነው። እነዚህ በጣም ቁጥሮች ይበዛሉ። ወደፊትም ሲበዙ ሞስትሊ ትሬድ ኦርደር የምናደርገው በእነሱ ስለሆነ ሞስትሊ ብዙ መሆናቸው ለተጠቃሚው ለኮሚኒቲው በጣም ቆንጆ ነው። ስለዚህ እነዚህን ከመረጥን በኋላ ነው አፕሊኬሽን ላይ KYC ዲቴይላችንን እናስገባለን። KYC ዲቴይላችንን ሞስትሊ አሁን ናሽናል አይዲያችን በቂ ነው። ከዛም ደግሞ ከሪስክ ኮምፕላያንስ ጋር በተያያዘ መሞላቸው ፎርሞች አሉ፣ እነሱን እንሞላለን። ከዛ ሰብሚት ካደረግን በኋላ በተለያየ አይነት መንገድ ኮንታክት ያደርጉናል። በኢሜይል በስልክ ደውለው በተለያየ መንገድ ኮንታክት ያደርጉናል። ከዛን እንጨርሳለን። እነሱ ደግሞ ልክ ይህንን KYC ተቀብለው CSCD የሚባለው ሲስተም ላይ አካውንት ክሬት ያደርጉልናል ማለት ነው። ይሄ አካውንት ሸር ስንገዛ፣ ዴት ስንሰጥ፣ ብድር ለካምፓኒዎች ስንሰጥ፣ የመንግስት ትሬዠሪ ብሎችን ስንገዛ የሚቀመጥበት ማለት ነው። ገንዘባችን የሚቀመጥበት አክቹዋል ቦታ ነው። ስለዚህ ሴንትራል ሴኩሪቲስ ዲፖዚተሪ ወይም ደግሞ CSCD የሚባለው ላይ አካውንት ክሬት ይደረግልናል ማለት ነው። ያንን አካውንት ኖዋይ አፕሊኬሽን ላይ ስንገባ ክሬት ሲደረግልን ቁጥሩን እናገኛለን። በዛ አካውንት ነው ትራንስፈር የምናደርገው ሸሮቻችንን፣ የተለያዩ መንገዶች እዛ ላይ የሚኖሩ ነገሮች በሙሉ ሀብቶቻችንን ትራንስፈር የምናደርገው፣ ገቢ የምናደርገው፣ ወደ ባንክ ትራንስፈር አድርገን ገንዘባችን የምናወጣው፣ ስናስገባም እንደዛ ይሆናል ማለት ነው። ስለዚህ የኖርማል ባንክ አካውንቶቻችን ዳይሬክት ልኛ ሂደን እንዲሁም ደግሞ አሁን እየዘመነ በመጣው ኦንቦርዲንግ ሲስተማቸው እኛ ራሳችን ስንከፍት፣ ይሄ ግን በመሃል ሰርቪስ ፕሮቫይደር ኑሮን፣ ምክንያቱም ከሴኩሪቲ ከተለያየ አንጻር ዳይሬክትሊ አክሰስ መደረግ ስለማይችል ማለት ነው። ቢኮዝ ይሄ ሲስተም የሆነ ነገር ቢሆን የአንድ ካምፓኒ ቫሊዩ ነው የሚጠፋው። ስለዚህ ከዚህ አንጻር በጣም ሴኩርድ የሚባል ሲስተም ነው። ስለዚህ እዚህ ይሆናል የብሮከር አካውንቶቻችንን የምንከፍተው። ሚንስ ብሮከሮቹ ለእኛ አካውንት ይከፍቱልናል ማለት ነው። የዛሬው ፕሮግራሜ ይሄ ይሆናል ማለት ነው። ስለተከታተላችሁ በጣም አመሰግናለሁ። ቻናሉ እንዲያድግ ሰብስክራይብ፣ ላይክ እና ሼር በማድረግ የበኩላችሁን አስተዋጽኦ እንድታደርጉ ላለሁ። አመሰግናለሁ። ደህና ሰንብቱ።